እንግዲህ የነዚህ ሰዎች በእውነት ላይ የመዋሸት ሂደት አሁንም እንደቀጠለ ነው። እንግዲህ አሁን በእኔ በቶክቻው ፎቶ ቲሸርት ታትሞ ወጣቱ ሰልፍ እንዲወጣ እኔ እንዲቃወም ከእንደገና ደግሞ የሲዳማ ሽማግሌዎችን በእውነትና በወግ በሴራ የሚመሩትን ሽማግሌዎችን በእውነት ላይ እንዲዋሹ ማለት ነው። በቃ በማስገደድ ገንዘብ በመስጠት 10 ሚሊዮን ብር በጀት መድበው ተንቀሳቅሰው እንግዲህ ዛሬ ህዝቡን ሊያሰማሩ አስበዋል አሉ። እንግዲህ እንዴት እንደሆነ ያለውን ነገር አሁን ያለውን ከረንትሊ ያለውን ነገር ባላውቅም ትላንት ግን ብር ሲበተን ነበር በየወረዳው እና ወገኖቼ እንደዚህ ነው እንግዲህ እንደዚህ ነው። እነሱ አሁንም እድሜያቸውን ሊያስቀጥሉ ይፈልጋሉ። አሁንም በእንደዚህ አይነት ክፋት ዘመናቸውን ሊያስቀጥሉ ይፈልጋሉ። ስለዚህ የፌደራል መንግስት ይሄንን መርዝ ክፋታቸውን አይቶ መልስ በአፋጣኝ እንዲሰጠን እንፈልጋለን። ነገር ግን እነዚህ ሰዎች ይቀጥላሉ ከተባለ ደግሞ አይቀጥሉም ነው የኔ መልስ። አይቀጥሉም። እኛ እናወርዳቸዋለን፣ እንተያያለን፣ ሁሉን ነገር እንተያያለን። በቃ እናያለን፣ የሚሆነውን ነገር እናያለን። ሐዋሳ እግዚአብሔር ይመስገን የአንበሶች ምድር ነው። ያ ነውና ጨካኝ የሚለው ቃል አይገልጻቸውም። ቶክቻው ተሳደበ፣ እንደዚህ ሆነ። ምንድነው ስድብ? ምንድነው ስድብ? ምን ማለት ነው ስድብ? ስድብ ድሃው እየተሰደበ አይደል እንደሚውለው? ምስኪን ምንም ያላረገው እየተደበደበ አይደል እንደሚውለው? ማናቸው እነሱ የማይሰደቡት? ወንበዴ ደግሞ የትኛው ክብር አለውና ነው ስለነሱ ክብር አሁን ሚዲያው ሊያነበንብ የሚፈልገው? ስለ የትኛው ክብራቸው ነው ወንበዴዎች? አንድ ጋዜጠኛ አለሽ ስለነሱ ምትዘግቢ፣ ጥርት ያለ መረጃ ደርሶናል። 1 ሚሊዮን ብር ተከፍሎሽ በነ አብርሃም ያዕቆብ ማጭሽታ ነው ሂት በለእግ የምታይሮ ላኔሞ የትኛው ጉድጓድ ውስጥ እንደምትገባ እናያለን። የት ገብተ እንደምታመልጥ ቀንደኛ የሲዳማ ህዝብ ጠላት ደምጠጫን ክፉ ትታገላለ። በቃ ትታገላለ። የህዝብ እርቃን መቅረት አንድ ግድ ሳይል፣ የህዝብ መከራ መጥገብ አንድ ግድ ሳይል፣ ወጣቱ ሐዋሳ ላይ ስራ አጥቶ ሲንከራተት እያየህ ግድ ሳይል፣ አንተ ብቻ መረቅህን ስለጠጣ አጥንትህን ስለጋጥክ ከነሱ ጋር ስለተቃመር ለነሱ ሌት ተቀን ደከመኝ ሰለቸኝ ሳትል እየታገልክ ነው። በደንብ ማርክ ተደርጋል። ልንገር፣ እነዚህ ሰዎች አይቀጥሉም። ነግርሃለሁ፣ እነዚህ ሰዎች በታሪክ አይቀጥሉም። መሰሎቻቸውም እናንተ አትቀጥሉም። የነሱ መሰሎች፣ የነሱ ልጆች፣ የቅፍ ልጆች አትቀጥሉም። ደግሞ በጣም የሚገርመው እንደዚህ አሰቃይታችሁ ህዝቡን የተገለጠ ስቃይ አሰቃይታችሁ የተገለጠ ወንጀል ሰርታችሁ አሁንም እድሜያችሁን ማስረዘም ትፈልጋላችሁ። ይሄ ደግሞ በዚህ ዘመን አይሆንም፣ በታሪክ አይሆንም። እንደዚህ ሲሆን የሚመለከት የሲዳማ ህዝብ፣ እንደዚህ ሲሆን የሚመለከት የሐዋሳ ልጅ ማንም የለም። ሁሉም ቆርጦ ተነስቷል። ሴት ደፋሪዎች ከ16 እስከ 18 ዓመት ያሉ ትናንሽ ልጆች የሚቀርቡላችሁ፣ በቃ ምትይዙ ምትጨብጡትና ያጣችሁ፣ በቃ ምትገቡበት የጠፋችሁ፣ በቃ ተንደላቃችሁ፣ በአመፅ በትዕቢት የፈረጠማችሁ፣ በሴሰኝነት በቃ የናጠጣችሁ፣ የመጨረሻ ሐዋርያ በለው ፓስተር በለው የራሳችሁን ነቢያቶች መድባችሁ ህዝቡን መከራ እያጠገባችሁ ያላችሁ ቁጣ ከሰማይ ዘንድ መጥቶባችኋል። አታመልጡም። የ3 ወር ሕፃን ልጅ ላይ በር ዘግታችሁ ቤቱን አሽጋችሁ እናትየውን ደግሞ ቤቱን ለመንጠቅ በግፍ ያስፈርማችሁ፣ በግፍ የምታስፈርሙ ወንድሟን ደግሞ በፓትሮል ከሌሊቱ 6 ሰዓት መታችሁ በፓትሮል በሽጉጥ አሳዳችሁ ቤቱን ለፓስተር የሰጣችሁ ምን አይነት ግፍ ነው? እንደዚህ አይነት ግፍ ምን ማለት ነው? እናንተ ናችሁ እንግዲህ አሁን እድሜ እንቀጥል እያላችሁ ያላችሁት እናንተ ናችሁ። በቃ በእኛ በጽድቅን የገዛ ነው፣ እኛ ምንም አናቅም፣ ስማችንን እያጠፋ ነው፣ የሲዳማ ጠላት ነው ልትሉ የተነሳችሁ
በስመ አብ ምን ማለት ነው? አሳዳቸው። ይኸው ልጆቹ እየተንከራተቱ ነው። በየሰው ቤት እየለመኑ ነው እያደሩ ያሉት ልጆቹ። ይህንን የኢትዮጵያ ህዝብ፣ የሲዳማ ህዝብ ብቻ የሐዋሳ ህዝብ አይደለም፣ የኢትዮጵያ ህዝብ ይፍረድባቸው።